ይህንን አራተኛውን ዙር ዝግጅት ስናሰናዳ ደስ ይላል ያሰብኩት ተሳክቷል። መክሊት የፍጻሜ ውድድር ያቀረብናቸው ተወዳዳሪዎች 6 ናቸው። ነሲቋን ቃቸተሳ ተወዘናን ከጠደሳ እንደዚህ የኔ ተወዳዳሪዎች አሉ ብዬ አልጠበቅኩም። እውነቱን ለመናገር ስመጣ በጣም ደስ የሚሉ ልጆች ናቸው። አደረግሽው ልቤን ዕለቱን ደግሞ በዳኝነት የሚያግዙን አንጋፋው የሙዚቃ ባለሙያ ካስቤዝ ካሳሁን በላይነህ እንዲሁም ቦማንዛ ዚጊ ዘገየ ደምሴም በሐሳብ ገደለኝ ተንገላታውኔ ኢትዮጵያ እድሜ ላንቺ ያላየሁት የለም። እንግዲህ በተራ ቁጥር 1 በደረሳት መሰረት በቀጥታ ስራዋን ታቀርባለች። አንደኛ የሚወጣው በታምሩ ፕሮሞሽንና ኢቨንት የተዘጋጀውን የ10,000 ብር ሽልማት ያገኛል። ሁለተኛ የሚወጣው ያያችሁት ነው እንግዲህ የታሸገ ነገር ነው። አራተኛ ዙር መክሊት ድምፃውያን ውድድር ላይ እሺ፣ አንደኛ የወጣውን ስሙን ልጠራ ነው። እጅግ አድርገን እናመሰግናለን። መክሊት አራተኛው ዙር የድምፃውያን ውድድር በታምሩ ፕሮሞሽንና ኢቨንት እንዲባል ለመልኩ ተሰናድቷል። እምዬ ኢትዮጵያ ይመርልኝ ሰብሎን አውድማው ጎተራው ይሁንልሽ ሙሉን በቸሩሎ ይደር ጋራ ሸንተረርሽ ወንዛ ወንዝሽ ሁሉ። መክሊትም ወደ ሙዚቃው ዓለም እንድገባ የገፋፉኝ መክሊት ነው። በጣም መክሊትንም አመሰግናለሁ። ታምሩ ፕሮሞሽን እና ኢቨንት የሚታወቀው ያው በብዛት መድረክ አካባቢ ያሉ ስራዎች ላይ ነው። ግን አወድ ነበረ ግን ዛሬ ሁሉ ቀረ። በጣም ማለትም ትንሽ የሆነውን ለመናገር ውጤት ለመሳል በጣም ተቸግረ ነበር። ይህንን አራተኛውን ዙር ዝግጅት ስናሰናዳ ከጎናችን የነበሩ ናቸውና በድጋሚ ክብር እንድትሰጡልን እጠይቃለሁ። አመሰግናለሁ። እንግዲህ ለአራተኛ ዙር መክሊት የፍጻሜ ውድድር ያቀረብናቸው ተወዳዳሪዎች 6 ናቸው። 6ቱ እዚህ መድረክ ላይ ድምፃቸውን ያሰሙናል። በዳኞች ተፈትነው በዳኞች ተመዝነው ደግሞ ከ1 እስከ 3 የሚወጣውን ሽልማት የምናበረክት ይሆናል። ሽልማቱ ሳይሆን መድረኩን ማግኘት ከህዝብ ጋር መገናኘት ያ ነው ትልቁ። እንድትመለከቱት የምፈልገው ተወዳዳሪዎች አንድ ልዩ ተወዳዳሪ ይኖረናል። ደግሞ ዱጉና ፋንጎ ወረዳ አካባቢ ላይ እጅግ በርካታ ወራቶችን በሬዲዮ ከኛ ጋር ቆይታ ያደረገ አንድ ልዩ ተወዳዳሪ አለ፣ አብርሃም ብርሃኔ። እሱን እንደ ልዩ ተወዳዳሪ አድርገን አንድ ባህላዊ ጌሬሳ ሙዚቃ እንዲሰራለት አድርገናል። እዚህ እናንተ ፊት እናስመርቀዋለን፣ እናንተ ፊት እንከፍተዋለን ማለት ነው። በእለቱ አንደኛ ለሚወጣ ተወዳዳሪ የ10,000 ብር ሽልማት እናበረክታለን። ሁለተኛ ለሚወጣ ተወዳዳሪ የ5,000 ብር፣ ሶስተኛ ለሚወጣ የ3,000 ብር ሽልማት የምናበረክት ነው የሚሆነው። ተወዳዳሪዎች ሽልማቱን ሳይሆን ኢንተርቴን እያረጋችሁ ህዝቡን እያዝናናችሁ ራሳችሁን ደግሞ የምታሳዩበት መድረክ ስለሆነ ውድድር መሆኑን ሽልማት መሆኑን እርሱትና በዛ ልክ እንድትዘጋጁ እንላለን። መልካም እድል እንዲሆንላችሁ እመኛለሁ። ኢዲዮ በነበረን ውድድር እጅግ ድንቅ ብቃቷን ስታስመለክተን የቆየች የዛሬው ብቸኛ ሴት ተወዳዳሪ ናት። እንግዲህ በተራ ቁጥር 1 በደረሳት መሰረት በቀጥታ ስራዋን ታቀርባለች። እናመሰግናለን። ሞራል እየሰጣችሁ እንድትደግፏት እንጠይቃለን። እናመሰግናለን። መውደድ መወደድን አይተነው አልፈናል።
ምነው ዳን ምነው ዳን ምነው ዳን ምነው ዳን ምነው ዳን ተው እንጂ ምነው ዳን ለጥቂት ቀን እንጂ የኔም ልብ ይቆርጣል ታመዋል እንዳልን መልእክት ደረሰኝ ከሀገር ወጣ ቃልን አልተሰናበትከኝም በሕይወት መኖርክን ያየ ሰው ነገረኝ ለመናፈቅ ብለህ ተው አታሳዝነኝ ሰው አጉል በሊጥ ነው የምናበጉራ አልተሰለቸም አንተ ሰው አትኩራ ቸል ቸል ያልከኝ ከሰው አትጣለኝ ከሆነ በኋላ ማረኝ እንዳትለኝ ምነው ዳን ምነው ዳን ምነው ዳን ምነው ዳን ምነው ዳን ተው እንጂ ምነው ዳን መውደድ መወደድን አይተነው አልፈናል ምነው ዳን ምነው ዳን ምነው ዳን ምነው ዳን ምነው ዳን ተው እንጂ ምነው ዳን ለጥቂት ቀን እንጂ የኔም ልብ ይቆርጣል በትምህርታቸው ሙዚቃዎች ከባድ ናቸው። ሌሎቹ ግን ያላቸው ነው። ሌሎች ወጣቱ ዘፍናችሁ ስትወርዱ ለሁለቱ ፋይዳ ላይ ስለምንሰጥ ነው። አሪፍ ነው። ወደፊት ይታሻል። ደስ ይላል ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድረሱ ጠራ እኔም በረታ የተመኛት እጅ ገብታ ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ታደየ ደመቀች የቆንጆ መለኪያ የኩራት ምንጭ የዓይኔ መፍኪያ በእውቀት በጨዋነት ተሟልቷል ውበቷ እስክትገረም ሴቷ በሴቷ ከዓይን ያውጣሽ ነው እንጂ ሌላ ምን እላለሁ እኔ ስለመረጥሽ አመሰግናለሁ ኩራቴ ነሽ ሲያደንቁሽ አብሮኝ ነሳል እኔ እናትሽ ሰሜነሽ ደስ ይላል ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃንቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተረታ የተመኛት እጅ ገብታ ቀልዶን ቁም ነገሩን አቤት ስታውቅበት ብትርቅ አይረሳት አጠፋም ካንደበት ስለ ጸባዩማ አቆሜት ያውቃል ብሸነፍላት ምን ያስደንቃል ብቸኝነት በሷ ሲገለጥ ከላይ ጸዳል ለበሰ ሁለሜናዬ አሁን አማረብኝ እርፋለች ነፍሴ እንደ ፍላጎቴ ቢሰጠኝ አምላኬ እኖራለሁ ተደስቼ ሞገስ ክብርን አንቺን አግኝቼ ምን አጥቼ ይገባል።
ለስድስት ወር ባለው ጊዜ ቴክኒካል ነገሮችን በደንብ ሳወራ ዛሬ አስታውሰንም እኔ 950 ስቻለሁ። ጎበዝ ዘፋኝ ነህ፣ ምርጥ ዘፋኝ ነህ። ነገ ከኋላ ሆኜ አንተን ለማጀብ እርግጠኛ ነኝ። እዚህ አለ ሌላ ቦታ ብዙ ቦታ ትሰራለህ፣ አንተም እንደ ጓደኞችህ ማለት ነው። በርታ። ግን ለቀጣይ ማሸነፍ ከፈለግ ጥሩ ነገር ማድረግ ከፈለግ አይታችኋል፣ ከባድ ናቸው ያሉት። ግን አንተ ባንተ ከለር አንተ ነው ሙዚቃ ተስማምተዋል፣ ግን ሙዚቃው እንደፈለጉ አልተጫወትክም። ሃይ ፒቹ በጣም እጮህ ነበር፣ በጣም ይጮሃል። ማይክል እያራቅ ቴክኒካዊ ነገር እንደውም 1000 ላይ ለበቁት በጣም ወፈስ ጀምር ጣራ ጠብቄ ነበር አላረክም። ያሽሎነ ቀጣይ ላይ ጥሩ እንድትሰራ እኔ ስቴፕ ወስጃለሁ። በጣም ጎበዝ ነው። በጣም ጎበዝ ነው። ዝም ብዬ አይነት ስለሆነ መንገድ ነው ማለት ነው። ቅድም ብሎ ይጀምራል ማለት ያን ነው ታሪ አጫውቶ ያለዚህ ነው ማለት ነው። ግን ተማና ሙሉ ዱባሮ የተሻለ ነው ያን ነገር ይሆናል። ማፋጠጥ በጣም ነው ስለማይሰማ አንቺን ማስተካከል ነው። ሙዚቃ መጨረሻ ያስቀራሉ እዚህ ነው የሚጨስመሩ እኔ ወደ በቃ ደም ለተውጣ ሙዚቃ ይሻላል ከምን ነው ሙዚቃ ነው በጣም ጎበዝ ዛይ ጎበዝ በደንብ ስራ እኔ በጣም ሳንስ እስኪ ቀናብን ስንለያይ ጊዜ ቀኑ ጨለመብን ስንለያይ ጊዜ ቀኑ ጨለመብን እውነቴን ነው እውነቴን ነው እውነት መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት መለያየት ክፉ በቁም መቀበሬ መለያየት ክፉ በቁም መቀበሬ በትዝታ ገርፎ ያስጨዋኝ ጀመሬ በትዝታ ገርፎ ያስጨዋኝ ጀመሬ ያሳለፍነው ጊዜ የመጣ ባይኔ ያሳለፍነው ጊዜ የመጣ ባይኔ በሐሳብ ገደለኝ ተንገላታው እኔ በሐሳብ ገደለኝ ተንገላታው እኔ እውነቴን ነው እውነቴን ነው እውነቴን ነው እውነቴን ነው እውነት መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት ሌሎች ላይ ነው የሜጀር የጂጂ ብለውት ተነሳውታን ወደ ተነሳው ከለሩ ልብስ ይላል ነው ስድስት ወር ያለው በጣም የሚገርም ከለር ነው የሚገርም ልብስ ያለው ግን ዛሬ ተጣጣሙ ባቀረበው ፐርፎርማንስ ነው ይሄን ነገር በጣም በጥቂት ችግር አሁን ለምን የሚያስቀንስብ ይህን ነገር በቀጣይ እብን ወርዱ አቁና እንደገና ሌሎች ተራሮች ተዝይታው ተወሩ አልሞት ተወራል በቀጣይ ቢወርዱና ቆመ ድጋሚ ሳትለቅ ይመስላል በጣም ከባድ ቅጣት ነው። አሁን ወደ መጀመሪያው እንጂ ከላይ ያለው የዘፈን ጫማ ምን ያህል ነው? ስድስት ወር ነው ሰማ 860 ይቻላል እና ሂነላ ናያ
yaatama bonqoodhaan michaara siiqoon asaaxoon yaara fuulaanu baaqolchaara. Hinna laana yaatama bonqoodhaan michaara siiqoon asaaxoon yaara fuulaanu baaqolchaara. Hinna laana yaatama bonqoodhaan michaara siiqoon asaaxoon yaara fuulaanu baaqolchaara. Ayera idacho ugeke wagagyara takoyeke. Ayera idacho ugeke wagagyara takoyeke. Taba ubane lata taba zanagi doni koseta takoyriane nagida opene taudumata au nabi netanara nesiko taumarara tani odais leifaita chaugo patana kasa. Etamadan tauselasa nesigo abesadasa upasane betasa tauzana kantadasa hatadan chosa masa ililodan malasa nesigoan kachadasa tawazanan ketadasa. Ayraida chogeke wagagyara takoyek. Ayraida chogeke wagagyara takoyek. Sigon kadumme dumme eran kadumme hedumme malwan kadumme dumme anjoan kadumme hedum murutan dumme dumme shongan kadumme hedum malwan kadumme dumme eran kadumme hedumme sega ሌሎች ግብ ያላቸው ሌሎች ወጣችሁ ዘፍናችሁ ስትወርዱ ለቱ ፋይዳ ስለምንሰጥ ነው። አሪፍ ነው። ወደ ይፈርሻል ቆሜ ልመርቅሽ ተቀበይኝማ ሕይወትን መረቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና ትንቢትሽ ይፈጸም ከመሬት ባይበል ከአጥናፍ እስከ አጥናፍ ገድልሽን በልበል ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሻለም እማማ ሴራው ይክሸፍበት እማማ የመጣብሽ አድማ እማማ እጁን ሳር ያድርገው ጉልበቱን ቄጤማ እማማ ታቀባበለብሽ እማማ ብረት ከደገነ እማማ አምላክ ያግዝልሽ ላንቺ የወገነ ሙዚቃ በጣም አሪፍ ነው። የማግኘት አወራተሽ በጣም መልክ ነው። በጣም ፍቅር ነው። ከዚህ ወደ ማለት ይችላል። በጣም ወራይ ሙዚቃ በተረፈ በማይ ቢዘፈን ሪትም ይባል ማለት ሪትም ግዴታ ማለት ሪትም መለኮ ማለት አንድ ነገር ነው። ሪትም ነው ሰውነት ይያለው የሀገር ሙዚቃ ደግሞ ብዙ ጊዜ ነው መስለግም አንድ ዙር ከሄደ ሁለት ያለው ሲመጣ ሌላ ነው አንተ ግጥሙን አልሸወደም ነው የመጀመሪያው ወርጅ ከደረሰ በኋላ ሁለተኛ ሲመጣ ሌላ ግጥም ነው ሙዚቃው ብለው ባደረገው እንዲህ አንተ ላይ ነው ተራሱ ተቀምቆና
በደንብ መስራት ያለብህ ውድድር ነው። የመጨረሻ ውድድር ነው። ለዛ ላይ እኔ ማለትም ብዙ ማለት ነው ተባለ እኔ ውስጥ ስሞት ይችላል። ባንታማት እስካሁን በመጣው በጣም ለኔ አሪፍ ነው። በጣም ናቹራል ከለር በጣም የሚገርም ነው። አሁን ግን ያቀረበው ዘፈን በዛሬው ፐርፎርማንስ ምናምን እስካሁን ነበረ መጣቸው ሙዚቃ ብቻዎች በጣም አንደኛ ነበሩ። ዛሬ ግን እንዴት ነው ከላከል የኛውን ዘፈን አንደኛ በጣም ከበሮች እየነካል ነበር። የታችኛው ጋር ወደ ስረት ወደ ላይ ሲወጣ የመድረክ ትንሽ ቢጉ አቅም አጣጥና ሲገዙ ነበር። ይሄ እስካሁን ሬዲዮ ላይ እነዚህ ሲገዙ አልነበሩ። አሁን ወደ ሱፐር ቴሌቪዥን አላውቅም። ይሄኛው አሁን ቀጣይ ላይ ማንንም አጠፋ በኮንፊደንስ እንደገና አሁን የባለ ዘፈን ወደ ይወስናል። ስለዚህ አሁን ለቀጣዩ በጣም ኮንፊደንስ ተዘጋጅ በደረጃ ትንበብ እኔ እስካሁን ከዛው ጊዜ የነበረ ስለማ አሁን ለዚህ ነው 8 ይቻላል። እሺ ስላየው ደስ ብሎኛል። እዚህ ደፎ ቆም ራሱ ከባድ ነው ለመናገር። ህዝብ እያዩ መስፈን ትንሽ ይከብዳል። ሁለተኛ በኋላ ከኪቦርድ የምንወስደው ጊዜ የለም። ሜጀር ስለሌለ ሁላችሁ ነው ብለውና ድንገት ጀምር ሲባል ጣራው ማወቅ ልምድ ከሌለ ይከብዳል። ልምድ ያላቸው ናቸው ያደርጉት። ወደፊት ትልቅ ድምፅ አይቶናል። በትልቅ መድረክ እጠብቅሃለሁ። በቴሌቪዥን መስኮት እንደማይ ትልቅ ኮንሰርት ላይ እንደማይ እጠብቅሃለሁ። ግን ዛሬ መዳኝ እዚህ ጋር በማየው ነገር ነው እና እዚህ ግን ብለዋል፣ ፍቄ ብለዋል። አንደኛ የመረጥክበት ወርዶሃል። ያው ኪስ ላልሰጠህ ነው። ለዛ ነው ጫፉን ወደ ላይ ጣራውን ማውጣት ያልቻለው። ከፍ የሚለውን ድምፅ ያወጣው ሁሉም ወፍሮብን ያለቀውና እንደው ማይክ አይሰማም። ግጥሙ ስትደግሞ እናስቆም ነበር፣ ግን እስቲ እየሄደ እያልን ነበር። እያቀስ እያልክ እየቀየርክ እየጨመርክ ሄዳል። ነገ ሲቀረጽ ታየዋለህ። የምንሰጠው አስተያየት ሞራላችሁ እንዳይነካ ነው። እኛ የምንለው እንደ ዳኛ ከነገርናችሁ ትንሽ ጥሩ ስላልሆነ ነው። ግን የምናየው ነው የምንነግራችሁ። ሜጀር ትንሽ ወርደሃል፣ ብትወጣ ድምፅ ዝጊ ብለዋል። ሁለተኛ የድምፅ ከለር አሪፍ ነው። ሜጀር ብትወጣ ያልኩ ለዛ ነው። የሙዚቃ ምርጫ ግን አልሆነም። ለምን ዛሬ ባየነው ስለሆነ ሙዚቃ ምርጫ የምታስተካክል ቀጣይ ላይ ጥሩ ስራ እንደምትሰራ ቀጣይ ላይ ነጥብ አልነግራችሁም። እኛ ስለምንወስን የእናንተ ውሳኔ ነው የሚሆነው ማለት ነውና አሁን የምንነግራችሁ ነጥብ እንድትዘጋጁበት ነው የምንነግራችሁ። ዝቅ ብያለሁ ከፍ ማለት አለብኝ ብላችሁ እንድታስቡ ስለሆነ ነው። ብዙ አላወራም፣ ሰዓቱ ስለሚመሽ ምን ስለሚል የሙዚቃ ምርጫ ቶታሊ ልካል። ለምን አልወጣም? ተስማምቶ ቢሆን ኖሮ ጦት ዘፍነው ነበር። ለመውጣትም ለመውረድ ስላልተስማማ ነው እንጂ ሙዚቃው ካንተ ጋር ይሆናል። አንተ ግን የዘፈንክበት መንገድ አልተስማማም። ባጭሩ ይሄ ስለሆነ እኔም 800 ነው የሚሰጥ። ወድጄሽ ነበረ ዘንድሮ ብሶብኝ ሳይሻለኝ ቀረ ሳይሻለኝ ቀረ ተጎዳብሽ ልቤ አንቺን ባፈቀረ አንቺን ባፈቀረ እንግዲህ እኔም ካላገኘው የመውደዳቻዬን እኔ እንደምን ልሁን ብቻዬን እንግዲህ እኔም ካላገኘው የመውደዳቻዬን እኔ እንደምን ልሁን ብቻዬን ያቀባብራል በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና አጫውቼኝ እንደኔው ሁኝና ያቀባብራል በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና አጫውቼኝ እንደኔው ሁኝና ተይ ልቤን አታርጊው ጫን ጫን በፍቅርሽ ይጽናና ምስኪን ነው ያላንቺስ ማናለው ተረቺሽ ሆነና ፍቅርን ባለ አንቺን ባለ በዛበት ፈተና
ፍቅርን ባለ አንቺን ባለ በዛበት ፈተና አደረግሽው ልቤን የሰቀቀን ዋሻ አሄ የሰቀቀን ዋሻ የናፍቆት ማደሪያው መነሻ መድረሻ አሄ መነሻ መድረሻ አጣሁለት ዘዴ ይህን ሁሉ መርሻ አሄ ይህን ሁሉ መርሻ ቢሰማሽ እኔማ ከሀሳብ ከጭንቀት አልዳንኩም እንዲያው ላላገኝሽ ባዘንኩኝ ቢሰማሽ እኔማ ከሀሳብ ከጭንቀት አልዳንኩም እንዲያው ላላገኝሽ ባዘንኩኝ ያቀባብራለይ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቼኝ እንደኔውኝና ያቀባብራለይ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቼኝ እንደኔውኝና ልቤን አታርጊው ጫን ጫን በፍቅርሽ ይጽናና ምስኪን ነው ያላንቺስ ማናለው ተረችሽ ሆነና ፍቅርን ባለ አንቺን ባለ በዛበት ፈተና እስከዚህ ነው ዶክተር ስንሰራ ኪቦርድ ስፖንሰር ማቀው ታሪክ ተዘግቶ ጎዝ ተወዛዋዥ መራቸው ጎዝ ነው ተርሞ ታሪክ ነው። በጣም አሪፍ ነው። ሙዚቃ ማለት ነው። ሌጀር ተወጥቶበት ሌጀር በጣም ነው ግላዶቹ አሪፍ አድርገው ተጫውተው እጅግ በጣም ያምራል። በሁሉም በጋዛ ሙዚቃ ውስጥ ሲሰራ ነው በደንብ ሲታዘብ እየሰማኝ ነበር ነው እኔ ወንድ ተዋጋው ኮሜንታተሩ ለተመሰዋት ይችላል ማለት ኢትዮጵያ ካፈራው አንዱ ነው። የክልል ባንክ ሙዚቀኛ ነብዩ ደግሞ ማሰብ ይችላል። ተወዛዋዥ ነው ትክክል ማለት ይችላል። ግን ይሄ የመጣው ሁለት ወንድሞች ያሉት ነገር ቀጣይ ላይ ዜሮ ዳረግ የቀጣዩ ነጥብ ስለማነግር ያሁኑ ጨርሻለሁ ዘግቻለሁ እንዳትል ገብቶሃል አይደል? ያ ስለሆነ እኔ ለተማሪ መውሰድ ይቻላል አልሰጥም። እንከሞች አሉ ግን ካሉት ነው እያየን ያለነው 970 ይቻላል። ዳኞች ውጤት እየሰሩ ነው። ቀደም ሲል መግቢያችን ላይ እንዳልነው አንደኛ የሚወጣው በታምሩ ፕሮሞሽንና ኢቨንት የተዘጋጀውን የ10,000 ብር ሽልማት ያገኛል። ሁለተኛ የሚወጣው የ5,000 ብር፣ ሶስተኛ የሚወጣው የ3,000 ብር ሽልማት ያገኛሉ ማለት ነው። ስለዚህ ዳኞች ውጤት ሰርተው የተሰጣቸው ፖስታ አለ። ፖስታ ውስጥ አሽገው ይሰጡናል። አንደኛ፣ ሁለተኛ፣ ሶስተኛ ብለው ውጤቱ እንግዲህ እንደምትመለከቱት ታሽጎ ነው ያለው። ማን አንደኛ፣ ማን ሁለተኛ፣ ማን ሶስተኛ እንደሆነ አናውቅም። እዚህ ወደ መድረክ የምንጋብዛቸው እንግዶች ፖስታውን ቀደው አንደኛ፣ ሁለተኛ፣ ሶስተኛ የወጣውን ይነግሩናል ማለት ነው። በነገራችን ላይ አንደኛ፣ ሁለተኛ፣ ሶስተኛ መውጣት ያው እንግዲህ በዕለቱ በሚኖር ፐርፎርማንስ ምናልባት ባልተመቻቹ ነገሮች በዳኞች በተሰጣቸው ውጤት ነው ሊሆን የሚችለው ራሳችሁ ባቀረባችሁት ስራ ምክንያት። ግን ደግሞ ስድስታችሁም ትችላላችሁ፣ ጎበዞች ናችሁ፣ በእኛ ብቁ ናችሁ፣ ለፋይናል ደርሳችኋል ብለን ነው ያደረስናችሁና ወደፊት ከናንተ የሙዚቃው ኢንዱስትሪ ትልቅ ነገር ይጠብቃል። ስድስታችሁም
በርቱ ማለት እወዳለሁ። ሁሉንም ሞቅ ያለ ሞራል፣ ሞቅ ያለ ክብር ስጡልን። ስለዚህ ሶስተኛ የወጣውን ነው የምንጀምረው ማለት ነው። ሶስተኛ የወጣውን ፖስታውን ቀዶ ማን እንደሆነ ነግሮን የ3,000 ብር ሽልማቱን የሚያበረክትልን እጅግ በርካታ የሀዲያ ሙዚቃዎችን በመስራት ይታወቃል። አርቲስት ጅብሪል እዚህ ነው የሚገኘው። ወደ መድረክ እንጋብዘውና መድረኩ ላይ ፖስታውን ቀዶ ማን አንደኛ ማለት ሶስተኛ እንደወጣ ይነግረናል። ከሶስተኛውን የምንጀምረው ሶስተኛ የወጣውን እንለያለን። እናመሰግናለን። ያያችሁት ነው እንግዲህ የታሸገ ነገር ነው። ውጤት አንድ ላይ እናያለን። ዝግጁ ናችሁ ውጤት ለመስማት? እሺ፣ በአራተኛ ዙር መክሊት የድምፃውያን ውድድር ላይ ሶስተኛ በመውጣት የ3,000 ብር ተሸላሚ የሆነችው እናት መኮንን እስኪ በጭብጨባ ወደ መድረክ። እናት መኮንን እጅግ አድርገን እናመሰግናለን። መክሊት ካፈራቸው እጅግ ድንቅ ድምፃውያን መካከል አንዷ ነች። ባለፈው ሳምንት እዚህ ወላይታ ላይ የኢትዮጵያ አይዶል መጥቶ ውድድር ሲያደርግ አንደኛውን ዙር በኩራት ካለፈች የመክሊት ፍሬዎች አንዷ እናት ነች። በዚህ ዙር ደግሞ ሶስተኛ በመውጣት የ3,000 ብር ተሸላሚ ሆናለች። ሞቅ ያለ ሞራል ስጡልን። እናመሰግናለን። እንግዲህ የወላይታ ሙዚቃ ብሎም ሌሎች ባህላዊ ጨዋታዎች ጭምር ድሮ በቪሲዲ ነበረ፣ ከዛ በፍላሽ እያልን ቴክኖሎጂ እያደገ ሲመጣ ደግሞ ዩቲዩብ፣ ቲክቶክ እያልን መጣንና የወላይታ ሙዚቃ ሁሌም ሰርች አድርገን ስናገኝ ቀደም ሲል ወላይታ ቲዩብ ነበረ። አሁን ደግሞ ሳሮ ቲዩብ ስንል ሁሉንም የወላይትኛ ሙዚቃዎች እናገኛለን። የዚህ ሶሻል ሚዲያ ባለቤት አሹ ዲቻ ወደ መድረክ ይመጣና ዳዳዋ እውነት ነው። አሹ ዲቻ ደግሞ ሁለተኛ የወጣውን ስሙን ከነገረን በኋላ የ5,000 ብር ስጦታውን ያበረከትልናል። አራተኛ ዙር መክሊት ድምፃውያን ውድድር ላይ ሁለተኛ በማውጣት የ5,000 ብር ተሸላሚ ምንትስኖት አለማየሁ አሹ ዲቻን አመሰግናለሁ። ከዚህ ቀጣዩን ደግሞ ካሜራውን ሬክ አድርጎ ወደ መድረክ ይመጣል። መልካሙ መስቀሌ ኪነ ጥበብ ስራ ላይ እኔ ስለማውቅ ነው። ከካሜራ ስራ በተጨማሪ ኪነ ጥበብ ላይ ያለው አበርክቶ ከፍ ያለ ነው። አንደኛ የወጣውን ከነገረን በኋላ የ10,000 ብር ስጦታ ያበረክትልናል። ካሜራማን መልካሙ መስቀሌ ሬክ አድርገን ካሜራህን አሉ ያግዝሃል። እናመሰግናለን። አመሰግናለሁ። አንደኛ የወጣውን ስሙን ልጠራ እዚህ ቦታ ስለተጋበዝኩኝ
ከልብ እያመሰገንኩ እስኪ ሞራል የለማ ሞራል አንደኛ ለወጣው ሞራል የለም። እሺ አንደኛ የወጣውን ስሙን ልጠራ ነው። የ10,000 ብር ሽልማት ነው የሚለው። እንጥራ 1 2 አንደኛ የወጣው እስክንድር ባንዲራ ሁሉም ይኑራ። እሺ ሙዚቃ ማለት ፍቅር፣ አንድነት እንደሆነ ተወዳዳሪዎቻችን እያሳዩን ነው። በመተቃቀፍ ፍቅራቸውን በመግለጽ የአራተኛው ዙር መክሊት የድምፃውያን ውድድር አንደኛ እስክንድር ታደሰ ሆኖ ተመርጧል፣ በዳኞች ማለት ነው። እጅግ አድርገን እናመሰግናለን። መክሊት አራተኛው ዙር የድምፃውያን ውድድር በታምሩ ፕሮሞሽንና ኢቨንት እንዲባል መልኩ ተሰናድቷል። ለአምስተኛው ዙር ያገናኘን። እንወዳችኋለን። ከተፎካካሪዎች መካከል ውስጥ ተስረቅራቂ ድምጽ ሲያስደምጠን የነበረው እንግዲህ አንደኛ ወጥቶ ደግሞ ውድድሩን የፈጸመው አጠገቤ ይገኛል። እንግዲህ እስቲ እንተዋወቃለን። ስሜ እስክንድር ታደሰ ይባላል። አንደኛ ወጣለሁ ብላ አስበና ያው እንግዲህ ውድድር እስከሆነ ድረስ ደረጃ መኖሩ አይቀርም። በውስጥሽ ደግሞ ሁልጊዜ አንደኛ መውጣትን አስበሽ ነው የምትመጪው። እንግዲህ ከእግዚአብሔር ጋር ተሳክቷል። ዝግጅቶች እንዳደረግ አቅጣጫ በተሰጠኝ መሰረት ትሬኒንጎችን እያደረግኩ ነበረ። እንግዲህ ያው የትሬኒንጉ ፍሬ እዚህ ላይ አፍርቷል ማለት ነው። ቀጣይ ግን በምን ስራዎች እንጠብቅ? ቀጣይ እንግዲህ ያው እዚህ ላይ ዳኞች የሰጡንን አስተያየት አስተካክለን ሀገር አቀፍ ውድድሮችን ለመወዳደር ከዛም ባሻገር በራስ ስራ ለመምጣት እንሞክራለን። እንግዲህ ያው አቅሙ እንዳለ ዳኞች ከመሰከሩ ህዝብም ከመሰከረ ቀጣይ በራሳችንም ስራ ሆነ ቀጥሎ ደግሞ አገር አቀፍ ውድድሮችን ለማድረግ እንሞክራለን። እሺ የምትወደው የሙዚቃ አቀንቃኝ ማን ነው? ቴድሮስ ታደሰ። አረ ቴድሮስ ታደሰ። ስለዚህ የቴድሮስ ታደሰን ታቀነቅደልናል። ኦኬ ትንሽዬ። እሺ እምዬ ኢትዮጵያ ይመርልኝ ሰብሎን አውድማው ጎተራው ይሁንልሽ ሙሉን በቸሩሎ ይደር ጋራ ሸንተረርሽ ወንዛ ወንዝሽ ሁሉ ይመስክር አካሌ ጉያሽ ያደረጀው የእናትነት ጣምሽ ውለታሽ ያበጀው በማጀትሽ ወተት በጤፍሽ እንጀራ በማርክ በወለላው ከጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ። በጣም ቆንጆ ድምጽ ነው ያለ። በራስ ስራ እንጠብቀሃለን። መልካም እድል ይሁን። አመሰግናለሁ። ምንተስኖት እባላለሁ። ምንተስኖት አለማየሁ እባላለሁ ከወላይታ ሶዶ። ስለሚኖረን ጊዜ ደግሞ በጣም አመሰግናለሁ። እንዴት ነበረ ሙዚቃ ስትለማመድ የነበረው? ያው አሪፍ ነበረ ለመመዱ። ያው እንግዲህ ለማሸነፍ ነበር የተወዳደር ነው። ያው ውድድር ነው። ሁለተኛ ወጥተናል። ቢሆንም ቅር አላለኝም። ግን ያው እንግዲህ አሪፍ አድርገን ተወዳድረናል። እኔም ሁለተኛ ወጥቻለሁ። ብቻ አሪፍ ነው። ደስ የሚሉ ሙዚቃዎችን ስትመርጥ ነበረ። እንዴት እንደነሱ እንድትመርጥ ቻልክ? ያው ብዙም ጊዜ ይሄም ያው ውድድር ነው አንደኛ ነገር። ሁለተኛ ነገር የትኛውም ተወዳዳሪ ያው ለድምጹ የሚሆነውን ነገር ተስማሚ የሚሆነውን ነገር አይቶ መምረጥ አለበት። ያው እንግዲህ እኔ ከለር ደግሞ ወደዛ ነው የሚያደለው። እንግዲህ ምርጫ ያረኩት ያንን። ኮሜንቶች ሲሰጡህ ነበረ? መድረክ ላይ ሆነም ስትቀበል ያየውክ ነበረ። የነበረ ሪያክት ለዳኞቹ ቆንጆ ነበረና የተሰጠህን አስተያየት እንዴት ትቀበለዋለህ? ያው ዳኞች ናቸው። ደስ ብሎኝ ነው የተቀበልኩት ነቱን ለማውራት። ሁለተኛ ላይ የሰጡኝን አስተያየት አሪፍ አድርጌ ለማቅረብ ሞክሬ ያለውኝ እነሱም አሪፍ መልስ ሰጥተውኛል። አዎ። በቀጣይ በምን ስራ እንጠብቅ? በቀጣይ እንግዲህ በትላልቅ ፕሮግራሞች ጠብቁኝ። አሁን በቅርቡም የተዘጋጀ ፕሮግራም አለ እንደ አይነት ውድድር። በዛ እንግዲህ አንደኛ እወጣለሁ ብዬ አስባለሁ። እትቱ እትቱ በረደኝ እትቱ ናፍቆትሽ ክረምቱ እትቱ ይዞት ገባዊ ዛሬስ ከዓይኔ ባጣሽ ዛሬስ ድንገት በማርፈድሽ ዛሬስ ላምባይን አንስቼ ወጣው ልፈልግሽ የጨዋታሽ ማማር ይሳቅሽ ፏፏቴ ውሃውን አስረሳኝ ሲፈስ ወደ አንጀቴ ወንዙ ዳር አትጥሪኝ መልክሽ ይታየኛል
አንቺን አሳስቆ እኔን ይወስደኛል ያለ ይቀጥላል ማለት ነው። በጣም ቆንጆ ድምጽ ነው ያለ። በጣም ጎበዝ ነበርሽ፣ እየተከታተልኩሽ ነበር። በዛ ላይ ደግሞ 6 ተፎካካሪዎች ናቸው። ከ6ቱ መካከል ብቸኛ ሴት ነበረችና እሱ ነገሯ ራሱ በጣም ደስ ያለኝ ነበረ። ሴት ሆነሽ አልከበደሽም? ያው ብዙም ያው እርሜ ለመክሊት ልበል። ያው ሙዚቃውንም ብዙም እንትን አይደለም ነበር። መጀመሪያም ያው መክሊት እከታተል ነበር። መጀመሪያ እሁድ ነበር የሚውለው መክሊት እና መክሊትን የተከታተልኩ ዝም ብዬ ግጥም ብቻ ነበር የምከታተለው፣ ሙዚቃ ተከታትዬ አላውቅም። ከዛ አንድ ቀን በማስታወቂያ ሰዓት የአበባ ደሳለኝ ዘፈን መጣ። ድምጿን የሴቶችን ድምጽ በጣም ስለማደንቅ ያው ድምጿን ወደድኩ፣ ዘፈኗንም ሸመደድኩ። ከዛ በሳምንቱ ደግሞ እኔም ተወዳደርኩ። ስወዳደር ፍጻሜ ነበር። አልመጣውም፣ እዚህ ተጠርተን አልመጣውም ነበር። ከዛ መክሊት በዛውም እሁድ የእሁዱ ሰኞ ሲዘዋወር አላወኩም ነበር። እሁድ መስሎኝ እየጠበኩኝ ነበር። ሰፈር ነበርኩ እኔ። ከዛ ፍቅርተን ጠየቅኩ፣ መክሊት ቀረን እንደ ምናምን ብዬ ስጠይቃት ኧረ አልቀረም እኮ አለ፣ ሰኞ 4 ሰዓት ነው የሚጀምረው ምናምን ስትለኝ በዛው መወዳደር ጀመርኩ። መክሊትም ወደ ሙዚቃው ዓለም እንድገባ የገፋፉኝ መክሊት ነው። በጣም መክሊትንም አመሰግናለሁ። ስትቀርበኝ ቀርቤ ሀሴት ሞላኝና የፍቅር ስሜት አይቼ በደስ ብሎ የኔ ባስ ሲል ያንተ ቀነሰና ልትሄድ ነው ልጎዳ እንደገና ግን እወድ ነበረ ግን ዛሬ ሁሉ ቀረ ግን እወድ ነበረ ግን ዛሬ ሁሉ ቀረ። ሰላም እንዴት ነው? መክሊት የድምፃውያን ውድድር ምን ይመስል ነበር? ከዛ በፊት ግን ስምህንና የስራ ድርሻ። እሺ ዘገየ ደምሴ ይባላለሁ። ሙዚቃ አቀናባሪ ኪቦርዲስትም ነኝ። እሺ ስለሚኖረን ጊዜ ከልብ አመሰግናለሁ። ዳኝነቱ ምን ይመስል ነበር? አሪፍ ነው። ማለትም እንደዚህ የኔ ተወዳዳሪዎች አሉ ብዬ አልጠበቅኩም። እውነቱን ለመናገር ስመጣ በጣም ደስ የሚሉ ልጆች ናቸው። ትንሽ ሙዚቃ ሂንቱ ያላቸው ልጆች ናቸው። በጣም ማለትም ትንሽ የእውነቱን ለመናገር ውጤት ለመስራት በጣም ተቸግረ ነበር። እንዳያየሽው ከብዶ ነበር። ለዛ ብዙ ሰዓትም የፈጀብን በዛ ነው። ግን በቃ እንደዚህ አይነት ልጆች ልክ እዚህ አካባቢ አቅራቢያ ላይ መኖራቸው እንደዚህ አይነት ፕሮግራም ደግሞ እዚህ ደግሞ እንደዚህ መኖሩ ምክንያቱም ተተኪ ለማፍራትም ስለሆነ እንትን ነው። ግን በቃ ብቻ አሪፍ ነበር። በጣም ቆንጆ ነበር። ምናልባት ተወዳድረው እንግዲህ 3 ተወዳዳሪዎች አንደኛ፣ ሁለተኛ ተብለው ሽልማትም ተሰጥቷቸዋል። ከዛ ባሻገር ግን ምናልባት የቀሩ ልጆችና ካሁን በኋላ የሚመጡ አዳዲስ ተወዳዳሪዎች በስራው በመንፈሱ ጠንካራ ሆኖ እንዲመጡ እንደ ባለሙያ ምን ትመክራቸዋለህ? እንደ ባለሙያ መስራት አለባቸው። በእርግጥ ያን ውድድር ነው። በቃ አሁን ያለው ሁኔታ ነው የሚታየው። በፊት ባለው ነገር አለ። አሁን ባለው ሁኔታ ነው የታየው። ሁሉም ጎበዞች ናቸው። ሁሉም እንዳየሹ በጣም እጅግ በጣም ጎበዞች ናቸው። በቃ በዚሁ በቃ ይሄኛው ኢየሱስ ሳይለቅ እነሱም ደግሞ ተሸነፍን ብሎ ሳይሆን ውድድር ስለሆነ ነው አንደኛ፣ ሁለተኛ፣ ሶስተኛ ግዴታ ያለው እንጂ ሁሉም አሸናፊዎች ናቸው። በእርግጥ የጠፋለ ነገር ነው ላይ መጣው የሆነ በፊት ክበባት ላይ ምናምን ላይ ነበረ። አሁን ያ ክበባትም እዚህ ሰው አብዛኛው የለም ጠፍቷል። ይሄ በጣም ብዙ አሁን ከተማ አሁን እንዳየሽው እኔ ኦዲንሱንም አልጠበቅኩም። ተፈካካሪዎች ሁሉም የራሳቸውን ቲፖዞም ይዘው ነው የመጡት። ለዛ ይሄ ቀጣይነት ይኖራል። ምክንያቱም አሁን በትንሹ ይሄ ውጤት ለቀጣይነቱ ትልቅ ቫልዩ ስላለ ቀጣይነት በጣም ይኖረዋል ብዬ አስባለሁ። በዋናነት ያው ታምር ስለነበረን ጊዜ ከልብ አመሰግናለሁ። እሺ እኔ በጣም አመሰግናለሁ። እሺ አመሰግናለሁ ስለሚኖረን ጊዜ። እንግዲህ ተመልካች አንተን አያውቅም ማለት አላውቅም። ለማንኛውም ግን ስምህን ከማስተዋወቅ ጀምሮ። እሺ አመሰግናለሁ። እና ይሄ አንቺ መጠየቅና መጠየቅ ይለያያል ለካ አይደል? እኔ ከማይኩን ተቀብዬሽ ልጠይቅሽ ነበር ወደስ። ለማንኛውም አመሰግናለሁ። እንግዲህ ታምሩ ምስጋናው ነኝ። ዛሬ የተገናኘንበት 4ኛው ዙር መክሊት የድምፃውያን ውድድር መድረክ ላይ ነው። ይህ እንግዲህ 4ኛው ዙር ነው። ቀደም ሲል መድረክ ላይ ስንነግራቸው እንደነበረው ላለፉት 4 እና 5 ዓመታት በየ6 ወር ምዕራፎች እየከፋፈልን ውድድሮችን ስናካሄድ ነበር እንደ ታምሩ ፕሮሞሽን እና ኢቨንት። ዘንድሮ ደግሞ የድምፃውያን ውድድርን ከውቤታ ኤፍኤም 96.6 ጋር በትብብር ላለፉት 6 ወራት በሬዲዮ ጣቢያ ሲወዳደሩ የነበሩትን ለፍጻሜ ያለፉትን ለይተን እንግዲህ እንዲህ ባለ መልኩ እንዳያችሁት እጅግ ድንቅ የሆኑ ድምፃውያኖች ነበሩ። ሽልማት አበርክተን አበረታተን በዚህ መልኩ ቀጥሉ ብለን
ድምቅ ያለ ፕሮግራም አካሂደናል ማለት ነው። ታምሩ ፕሮሞሽን እና ኢቨንት የሚታወቀው ያው በብዛት መድረክ አካባቢ ያሉ ስራዎች ላይ ነው። ግን ደግሞ ላለፉት 5 እና 4 ዓመታት መክሊት የተስጦ ውድድርን በማዘጋጀት በትወና፣ በግጥም፣ በውዝዋዜ፣ በድምጽ በርካታ ተስጦ ያላቸውን ወጣቶች እያበረታታን መድረክ እየፈጠርን እየሸለምን ቆይተናል ከሚመለከታቸው ተቋማት ጋር በጋራ በመሆን ማለት ነው። እንግዲህ ይህንን ፕሮግራም አዘጋጅቼ መሰራት አለበት ብዬ እቅድ ይዤ እንድንቀሳቀስ ያደረገኝ ወላይታ እንደምታውቁ የጥበብ ሀገር ነው። በርካታ የጥበብ ሰዎች የወጡበት ነው። ከጥንት ጀምሮ እስከ አሁን ድረስ በርካታ ተስጦ ያላቸው ወጣቶች አሉና እነሱ ማደግ አለባቸው። ነካሙዙን መተካት አለባቸው። ነካሳላሩን መተካት አለባቸው። ነኮይሻ ሴታን መተካት አለባቸው። ባህላችን፣ ታሪካችን፣ ወጋችን ሊያንጸባርቁ የሚችሉ አጉልቶ ማሳየት የሚችሉ በርካቶችን ማፍራት እንችላለንና ያን ማድረግ የምንችለው ደግሞ በየቤቱ የሚገኙ በየአካባቢው የሚገኙ ተስጦ ያላቸውን ወጣቶች ኑ ወደ መድረክ ብለን ጠርተን ድምጻቸውን፣ ታለንታቸውን፣ መክሊታቸውን መስማት ስንችል ነው። የሽልማቱ ጉዳይ አይደለም። ሽልማት ምናልባት ያሸለምናቸው ገንዘብ ምናልባት የሆነ እኮ ታሪክ ሊቀይር የሚችል አይደለም። ግን ደግሞ ይህን መድረክ ስንፈጥርላቸው ወደ ህዝብ ይገናኛሉ፣ ወደ ሚዲያ ይገናኛሉ። ይህንን መድረክ በማሰብ ብቻ በርካታ ትሬኒንጎችን ያደርጋሉ። በዚህ ውስጥ መክሊታቸው እያደገ ነው የሚሄደው። ተስጧቸው እያደገ ነው የሚሄደው አሉ። በድምጽ ዘርፋ በአንደኛ፣ በሁለተኛ፣ በሶስተኛ ዙር በነበሩን ጊዜ ተዋናያኖችን፣ ገጣሚያንን፣ ተወዛዋዦችን በርካቶችን ማፍራት ችለናል። አራተኛው ዙር ከመድረሱ በፊት ማለት ነው። በዚህም በርካታ ፍሬ አፍርተናል ብዬ አስባለሁ። ተስጦ ያላቸው መክሊት ያላቸው ስራዎቻቸው ጭምር ወጥቶ እንዲደመጥ ሆኗልና 6 ተወዳዳሪዎችን አንቺ እንዳየሽው ለፍጻሜ አብቅተን 3ቱን አንደኛ ሁለተኛ ብለን ሽልማት አበርክተናል። ከነሱ ውስጥ ደግሞ አብርሃም ብርሃኔ የሚባል ተወዳዳሪ ከድጉና ፋንጎ አካባቢ ይደውል የነበረ ተወዳዳሪያችን ነው። ለሱ ባህላዊ የሆነ ቱባ የሆነውን ሙዚቃ ነው የሚጫወተው። ጌሬሳ፣ ጋይሯ፣ ሽለላ በርካታ ስራዎችን ይህን መሰል ስራዎችን ነው የሚሰራውና ለሱ በፕሮግራማችን ስም ያደረግንለት ምንድነው አንድ ጌሬሳ ፕሮዲዩስ ነው ያደረግንለት። መድረክ ላይ እንደሰማሹ መድረክ ላይ የተመረቀለትና ተስጦ ያላቸውን መክሊት ያላቸውን ከዚህ በኋላ ከሚመለከታቸው አጋር ድርጅቶች ጋር ሆነን ታምሩ ፕሮሞሽን እና ኢቨንት እንግዲህ ቀጣይ የቤት ስራ ይኖርበታል። 5ኛው ዙር በሰፊው እንግዲህ ይዘን ለመምጣት ደግሞ ጥረት እናደርጋለን። እንደኛ አካባቢ ቀደም ሲል እንዳልኩሽ በርካታ ጠቢባኖች ያሉበት የወጡበት ገና የሚወጡበትም ጭምር ነው። ግን ደግሞ ከወጡ በኋላ ነው እንደኛ አካባቢ የምናጨበጭበው። የሆነ ቦታ ከደረሱ በኋላ ታዋቂ ከሆኑ በኋላ ነው የምናጨበጭበው። ግን ደግሞ ከስር ኮትኩቶ ከማሳደግ አንጻር እምብዛም ስቀው ተቀብለውሽ እሺ እንደግፋቸው የሚል የማግኘቱ ጉዳይ ትንሽ ከባድ ነው። ከባዱ ፈተና እሱ ነው። ከገንዘብ ጀምሮ፣ ከሀሳብ ጀምሮ፣ ከጉልበት ጀምሮ ሊያግዝሽ የሚፈልግ ሰው እንዳለ ሁሉ በተቃራኒው ደግሞ ፈቃደኛ የማይሆን እንዳለ ይታወቃል። ግን ደግሞ በዚህ ሁሉ ውስጥ በርካታ እያገዙን ያሉ ተቋማት አሉ። ላመሰግን እወዳለሁ። ሌሎች በርካታ የግል ድርጅቶች እንዳሉ ሆነው ማለት ነው። ከዛ ውጪ የጓደኞቼ ቦማንዛ፣ ዚጊ፣ ያዲ ስቱዲዮ፣ ካስቤዝ፣ ካሳውን በላይነ በርካታ ወራቶችን አብረውኝ ከኔ ጋር አብረው የዘለቁ ናቸውና እነሱን በደንብ ላመሰግን እወዳለሁ። ከዚህ በኋላ በራችሁን ምናንኳኳ ሴክተር መስሪያ ቤቶች ያው ልትኖሩ እንደምትችሉ ማወቅ አለባችሁ። ስራዎችን ስንሰራ መደጋገፍ ስንችል ነው አይደለ የሆነ ቦታ መድረስ የምንችለው ባለመክሊቶችን ማፍራት የምንችለውና ሐሳብን ይዘን እንመጣለን። እናንተ ደግሞ ሐሳቡን ከመደገፍ ጀምሮ ከጎናችን እንድትቆሙ ማለት እንወዳለን። ላለፉት 4 ዙሮች እንግዲህ በራሳችን ለማስኬድ ጥረት አድርገናል። እውነቱን ስነግርሽ ታምሩ ፕሮሞሽን እና ኢቨንት ከሚደግፉት ውስን ስፖንሰሮችን አጋር ድርጅቶች ውጪ ይሄንን አድርግ ሊል የሚችል አይነት ኖሮን አይደለም እየሰራን ያደለ ወይም ደግሞ ትርፍን ተኮር አይደለም ስራው። ተተኪን ማፍራት ተተኪን ማሳደግ ነው የመጀመሪያው እቅዳችንም አላማችንም እና ተተኪዎችን ከዚህ በኋላም 5ኛውን ዙሩም ሌሎች መድረኮችንም በመፍጠር በርካታ ስራዎችን ምን ሰራ ነው የሚሆነው።